ቆሼ ከሚባለው አካባቢ አንድ ሹፌር የውጭ ሀገር ዜግነት ያላቸው ቱሪስቶችን ይዞ ሲጓዝ አስቆመውት ገንዘብ ካላመጣህ እያሉ ሹፌሩን ሲደበድቡት አንገቱ ላይ አንገታው ሲወጥ A B C D E F G ሰባት ምርጫ ምን ያደርጋል አንተ ጥያቄ እሱ ብቻ መሰላችሁ ኤም መልስ ይመስላል ቢም ያስኬዳል ሲም ያስጠረጥራል ስንት ነው ግራቪቲ ምድር ላይ ወጋው ሰላም ጤና ይስጥልኝ ዛሬም በድጋሚ በአዲስ ቪዲዮ ተገናኝተናል እንደተለመደው በቻናል ሚዲያ ላይ አነጋጋሪ የነበሩ ገግ ያስባሉ እንዲሁም ጌታ ሆይ ድረስልኝ ያስባሉ ቪዲዮችን ጭምር ይዤላችሁ ቀርብ ያለውኝ ከነዛም ውስጥ ሰሞኑ እጅግ በጣም መነጋገሪያ የሆነ የመጣው የፊዚክስ መምህር አለ የሚያስተምርበት ሂደት እጅግ በጣም ልብ የሚስብና በተማሪና በአስተማሪ ማለት ሊኖር የሚገባው ግንኙነት እንዲህ ነው ያስባለ እጅግ በጣም ደስ የሚል አስተማሪ አለ ግን ደግሞ ሁላችንም ያልሰማነው ከጀርባ ያለው የመምህሩ ጣውረድ የተሞላበት ህይወትና አሁን ላይ ደግሞ በአንድ ባለስልጣን የተነሳ የማስተማር ሁኔታው ኦልሞስት ለመቋጨት አፍ ደርሷል ምንድነው የሚለው እናለን ብዙ ጊዜ የምናውቀው ሹፌሮች ከከተማ ወጣ ብለው ረጅም ርቀት በሚጓዙበት ጊዜ ለዘረፋ ለሽፍታ ለተለያየ ይጋለጣሉ አሁን ግን በማል አዲስ አበባ በቆሼ የደረሰው እጅግ በጣም ዘግናኝ የሆነ የዘረፋ ቪዲዮ ላይቭ ቪዲዮ ተቀርጾ ተለቋል ሹፌሩ ሲደበድቡ ሲዘርፉት ያሳያል እጅግ በጣም ከባድ የሚያደርገው በመሃል ከተማ ውስጥ ነው ቆም መኪና አስቆሞ ይሄን ነገር ሲያደርጉ የነበረው እሱን የምናየው ይሆናል ሌሎችም የሚያስተምሩ የሚያዝናና ፈገግ የሚያስቡ ቪዲዮ ይዤላችሁ ቀርቤያለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ አብራችሁን ቆዩ ቪዲዮአችን የምንጀምረው እጅግ በጣም ደስ የሚል የማስተማር ጥበብ ያሳየን ካለው መምህሩ ነው ስለሱ ቪዲዮችን እናይና ከዛ በኋላ ያልተሰማውን ታሪክ የምነግራችኋል እስቲ መጀመሪያ ቪዲዮን አብረን እንመልከት ስላይዶች ላይ ግራቪቲ አለ እሺ ስንት ነው ግራቪቲ ምድር ላይ ወጋው ያለው 3 The acceleration due to gravity is 9.8 meters per second square but gravity is a force gravity is not 9.8 it is the acceleration of gravity force ነው ስለዚህ gravity ስንት ነው መሬት ላይ እንጃ it depend on the mass because F is equal to gm1 m over what r square g gravitational constant m mass of earth mass to ይሄንን ቪዲዮ እና ሌላ ቪዲዮ ዝም ብሎ ተመክቶ ማለፍ አያስፈልግም ስለዚህ መማር ሳይኖርብን አይቀርም እስቲ ቪዲዮአችን እያየን እኛም የራሳችን ማስተሻያ ብንይዝበት እንደ ሐሳብ ግን የኔ የማራማዊት የብሌን አንድ አይደለም gravity ግን ሌላም ቦታ ላይ ይገኛል acceleration of gravity ለምሳሌ መሬት ላይ acceleration of gravity ስንት ናት 10 meter per second square what about in Jupiter gravity I think ባልሳሳት 24.5 meter per second square ነው በጣም ትልቅ ነው ለምንድን ነው gravity ትልቅ የሆነው ጁፒተር ላይ because mass of the Jupiter ማስዋ ትልቅ ነው ጁፒተር በጣም የገረመኝ ፓርት ማለት ነው ማስተማር በቃ እንዲ ወደህ ስትሰራው ምን ያህል ደስ እንደሚልና አሁን በዚህ አስተማሪ ትምህርት አልገባኝ የሚል አበለጃ ሚኖር አይመስልኝም ያው ቀርቶ እንኳን አይደለም እዛ የሚማር ተማይቀር እኛ እንኳን ከረጅም ጊዜ ወደ ትምህርት በተመለሰን የሚያስችል ነው በጣም ደስ ይላል ሌላም አንድ ቪዲዮ አለ ያው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው ተመልከተው ልብሱ የት ነው ያለው እዚቹ ጋር አይደለም አቧራውስ እዚቹ አይደለም ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል ወደ ኋላ አልሄድም ይላል ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነነ ይባላል this is also one of the example of inertia አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia ኢንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበለውም መልካምም ቢሆን መጥፎም ቢሆን ሬዚስት ያደርጋል for example አንድ መኪና ወደፊት እየሄደ ድንገት ፍሬም ቢሰውነታቸው ወዴት ይላል ወደፊት ለምን መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት አብራችሁ ወደፊት አይደለም ልክ መኪናው ፍሬም ሲሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል ቀድሞ ወደፊት ይሄዳል ነበር ስለዚህ ልክ መኪናው ሲቆም ሰውነታችሁ ያንን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል ኢነርሻ አንደኛ ሁለተኛ ምናልባት መኪናው ቆሟል ድንገት ቢነሳ ሰውነታችሁ ወዴት ይላል ወደ ኋላ ነው የሚለው ለምን ልክ መኪናው ወደፊት ሲሄድ ሰውነታችሁ ይላል አይ ቀድሞ የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው እሺ መኪናው ድንገት እንደዚህ ይሄድ ድንገት ቢታጠፍስ ሰውነታችሁ ወዴት ነው የሚለው ወደ ጎን ለምንድነው ወደዚህ ሰውነታችሁ ጥፍ የሚለው ቀድም እንዲቀጥላችሁ አልነበር የመጣችሁት ሰውነታችሁ አይ እንደቀድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው ሁሉም ቦዲ ኢነርሻ አለው
በጣም የሚገርም ትምህርት የሚሰጥበት ምሳሌው ሲገርማ በጣም ደስ ይላል። ግን አንድ አስተማሪ በዚህ ደረጃ ካስተማራ ትምህርት አልገባኝም ማለት በጣም ከባድ ነው። በዚህ መምህር የመማር እድልን ያገኙ ተማሪዎች እጅግ በጣም እድለኞች ናቸው። በጣም የሚገርመው ግን ማናችንም ያልሰማነውና በጣም አስከፊ የሆነ ያሳለፈ የህይወት ውጣ ውረድ ያስተምራልም ልብም ይነካል። የፊዚክስ መምህሩ ዳኛቸው ሻምበል ይባላል። ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው በድሬዳዋ ብስራተ ገብርኤል ትምህርት ቤት ነው። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና የትምህርት ክፍል ተቀላቅሎ 1 ዓመት ከ6 ወር ቢማርም በኋላ ባለሆነ ሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል እንደቀረ ከቲክቫ ኢትዮጵያ ጋር በነበረው ቆይታ ያስታውሳል። ወደ ቻይና የሚሄድ እድል ያገኘው ዳኛቸው አንጆ በሚባል ትምህርት ቤት በኮምፒውተር ሳይንስ ትምህርቱን ተከታትሎ በጥሩ ውጤት አጠናቆ ወደ ሀገር ቢመለስም የነበረበት ሱስ ህይወቱን እጅግ ፈታኝ ያደረገበት። በዚህ ምክንያት ወደ ጎዳና ህይወት መግባቱ የሚናገረው መምህር ዳኛቸው ኑሮም በአዲስ አበባ ጎዳናዎች ላይ ያደረገበትን ህይወት አጋጣሚም ነበረ። ታዲያ የመምህሩ ህይወት እንዴት ተቀየረ? ከቢሾፍቱ አዲስ አበባ ቅዳሜና እሁድ ለስራ ስትመላለስ የነበረች ነርስ ጋር አጋጣሚ ያስተዋወቃቸውና ታሪኩን እንዳካፈላት ታሪኩን ከሰማች በኋላ በማዘኗ ግንኙነታቸው እንደቀጠለ ያስረዳል። ይህች ሴት የአሁኑ ባለቤቱ እንደሆነች የነገረን መምህር ዳኛቸው በእሷ ድጋፍና እርዳታ የጎዳና ህይወት ማብቃቱን አጫውቶናል። ለአባቱ ልዩ ክብር እንደነበረው የሚናገረው መምህር ዳኛቸው ከጎዳና ህይወት ከወጣ በኋላ ወደ መምህርነት ለመግባቱም አባቱ ለሱ የከፈለው ውለታ ጉልበት እንደሆነ ይናገራል። መምህር ዳኛቸው ከ2000 በላይ የሚሆኑ ተማሪዎችን ማስተማሩንም ይናገራል። ሆኖም ይህ ጥረቱን ሳያስበው ባጭር ተቋጭ ተቋሙ ተዘግቶ ማስተማራችን የሚል ትዕዛዝ ተሰጠው። ምን ተፈጠረ? በዘንድሮ ዓመት 50 አካባቢ የ12ኛ ክፍል ተማሪዎች ለማስተማር እቅድ ማውጣቱን ነገር ግን የተመዝጋቢዎች ቁጥር ከ300 መሻገሩን ይጠቅሳል። ሁሉንም የምናስተምርበት አቅሙ ስላልነበረን ግዴታ ተማሪዎች መፈተን ነበረብንና ፈትነን 100 ተማሪዎችን በውጤታቸው መርጠን ማስተማር ጀመርን። ስራቸውን ከጀመሩ በኋላ ግን ማስተማር አትችልም ተብሎ ተቋሙ እንደተዘጋበትና በመጀመሪያ በተለያዩ ምክንያቶች ቢቀርቡለትም በኋላ ላይ ግን ነገሩ ሌላ መሆኑን እንዳስረዳ ይናገራል። መምህር ዳኛቸው ሳይመርጡ ከቀሩ ተማሪዎች መካከል አንዷ ተማሪ የከተማው ከፍተኛ ባለስልጣን ልጅ እንደነበረችና እሷም ባለመምረጣቸው ተቋሙ እንዲዘጋ ትዕዛዝ እንደወጣበት ይናገራል። በቻለው አቅም ከሚመለከታቸው አካላት ጋር ለመግባባት ቢሞክርም ሳይሳካ ቀርቶ ወደ አዲስ አበባ በመምጣት በኦንላይን ማስተማር ጀምሯል። መምህር ዳኛቸው አሁን ላይ ከሀገር ውጭ ያሉ 16 ተማሪዎችን በኦንላይን እያስተማረ ይገኛል። በቲክቫ ኢትዮጵያ ጋር በነበረው ቆይታ በቢሾፍቱ ከተማ ያቆሙትን የማስተማር ስራቸውን በአዲስ አበባ ከተማ ለማስቀጠል ጥረት ያደረገ እንደሆነ ተናግሯል። በጣም የሚገርመው የኛ ሀገር ነገር ይህንን የመሰለ ምርጥ አስተማሪ ሳይሰስት ያለውን ነገር በአጠቃላይ ለተማሪዎች የሚሰጥ ልጅን አልተመረጠችም ልጅን እኔን ልጅ ለማስተማር ፈቃደኛ አይደለህም በሚል ህዝብን ለማገልገል ስልጣን ያጡ ሰዎች ድጋሚ ህዝብን በዚህ ደረጃ የሚጎዳ ነገር ሲያደርጉ በጣም ያሳዝናል። ለማንኛውም ያለፈበት የህይወት ውጣ ውረድ በጣም እጅግ ያስተምራል። ልንረዳው ይገባል። እንደዚህ መልካም ሰዎች ሲገኙ መጠቀም ሲገባ በአንድ ባለስልጣን ቀጭን ዛሬ የተነሳ ነገሮች ሁሉ እንዲበላሹ ሌሎች ተማሪዎች ከሱ ይጠቀሙ የነበሩ ተማሪዎች እንዲጎዱ ማድረግ ከሞራልም ከሀገር አንፃር ከተሰጠ ኃላፊነት አንፃር እንደዚህ ውሳኔ መወሰን ተገቢ ነው ብዬ አላስብም። ለማንኛውም መልካም ሁሉ እንመኝታለን። አሁን ለአንድ ምስኪን ተማሪ ምርጫ ያስፈልገዋል። ኤ ቢ ሲ ዲ ኢ ኤፍ ጂ 7 ምርጫ ምን ያደርጋል? አንድ ጥያቄ እሱ ብቻ መሰላችሁ? ኤ መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስጠረጥራል፣ ዲም ሳይሆን አይቀርም። ኢ ላይ ስትሄዱ ደግሞ ኤና ቢ ልላችኋል። ደግሞ እኮ በኢዝና በወዝ እኮ ነው የሚለያዩት። እውነት ግን አንዳንዴ ምንድነው ጥያቄ እስከ ኤፍ ድረሳውን እውነት ነው በጣም ደግሞ ግራ የሚያጋቡ ናቸው እኮ ኤም ሊሆን ይችላል ቢም ሊሆን ይችላል። ደግሞ የሚገርመው ነገር ማለት ነው እንዳለ ምርጫውን አንበበ ስንጨርስ ጥያቄው ጠፋብን ነገር ተመለሰ ደግሞ ወርለና ጥያቄውን ታስታውሳለህ። ኤ ቢ ሲ ዲ ሁሉም መልስ ናቸው በቃ። በዚህ ሹፌሮች ላይ የሚደርስ የሽፍታ ችግር ያውላችሁም ታውቃላችሁ። በአብዛኛው የተለመደው አገር አቋርጦ የሚሉ ሹፌሮች ላይ የሚደርስ አደጋ ነበር። አሁን ግን በመሀል አዲስ አበባ የሆነውን እጅግ አሰቃቂ ቪዲዮ ላሳያችሁ። ቆሼ ከሚባለው አካባቢ አንድ ሹፌር የውጭ ሀገር ዜግነት ያላቸው ቱሪስቶችን ይዞ ሲጓዝ አስቁመውት ገንዘብ ካላመጣህ እያሉ ሹፌሩን ሲደበድቡት ሹፌሮች ከአንገቱ ላይ የአንገት ሀብሉን ሲበጥሱት ተንቀሳቃሽ ምስሉ ያሳየናል። ይህ ነገር እጅግ አደጋ ያለው እንዲሁም ደግሞ በነገው ዕለት ቱሪስትም ሆነ እንግዳ ወደ ሀገራችን እንዳይመጣ የሚያደርግ ስለሆነ የከተማዋ ፖሊስ በአካባቢዎቹ ፖሊሶችን በማሰማራት ይህንኑ እኩይ ተግባር የሚፈጽሙ አካላትን እንዲይዝና በህግ አግባብ እንዲጠየቁም ማድረግ ተገቢ እንደሆነ ህብረተሰቡም እየጠቆመ ይገኛል። እንደዚህ አይነት ቪዲዮዎች ሲያጋጥሟችሁ ደግሞ በተለያየ ጊዜ በማህበራዊ ሚዲያው ላይ ማጋለጡ መልካም ነው። በጣም የሚገርም ነገር በቀን ነው በጠራራ ፀሐይ ነው በቃ ጀስ ኖርማል አድርገውት ነው እየሰሩትና የፖሊስም ቁጥጥርም ሆነ ሰላም አለበት በሚባል መሀል ከተማ ላይ እንደዚህ ወንጀል ሲፈጸም በጣም ያስደነግጣል።
ሰዎቹ ምንም በቃ ይሄን ያህል መንግስትና ፖሊስ ያለበት ሀገር ላይ የሚኖሩ ሰዎች አይመስልም ያደረጉትን አድርገው ሲሄዱ ራሱ ምንም አልመሰላቸው ሰው በጊዜ ሀይካል ተባሉ አገርን ብቻ አይደለም የሚጎዳው የቱሪስት ይጎዳል የሚመጡ ሰዎች እንዳይመጡ ያደርጋል እሱ ሁለተኛ ነገር ነው ለኔ የገዛ አገሩ ላይ ዜጋው ሰርቶ መብላት የማይችልበት ሁኔታ ከተፈጠረ ስለ ቱሪስቱ ሰው ስለሚጎበኝን ሰው እንተውና ስለ ቤታችን እናወራ መጀመሪያ ልክ እኔ እንደ ቤቴ እንደ ሀገሬ ሴፍቲ ተሰምተኝ ወጥቼ ካልገባው በጣም አስቸጋሪ ነው ይሄ ነገር ሊታሰበት ይገባል እንመለስና ከዛ ኮሜንታውን እናነብላታለን እያየሽ ነው ከብዛት ጥቁረት የአርበኛ ጸጉር ማለት እኮ ይሄ እኮ ነው በቃ ስም የለውም እንጂ የአርበኛ ጸጉር ማለት የኔ ጸጉር ማለት እኮ ነው የሆነ ነገር ሲነሳ የሆነ ነገር ይሰጣል የሚባለው እውነት ነው ግንባር ነው እንጂ ጸጉር ማለት በኮንፊደንስ መናገር እችላለሁ ማንሽም ምንም ብትያቺ እርግጠኛ ነኝ የሚደርስበት ኢሞሽናል ዳሜጅ ጌታ ሆይ ድረስልኝ የሚያስብል ነው ቀጥልስ ያንተንም የምታክል ጸጉር ቂጤ ላይ አለ ቃሉን ትተ ለምን ፊትህን አታሳይ ለመጀመሪያ ጊዜ ግንባሩ ላይ ቁርጭምጭሚት አረ ሰው ፈጣሪው መፍራት ትቷል አረ ፈጣሪያችን ፍሩ አረ ፈጣሪያችን እንፍራ ቁርጭምጭሚት ቂጤም ቂጥ ነው ፊቴም ቂጥ ነው ፊት ብለህ ስልክን ዘቅዝቀህ ጺምህን ማበጠር ጀመር አራታውኝ ፊትክን በጀላቲ ቀኑ እንደሰሩት ጫማህን ልታስር ዝቅ ካልክ በዛው ተከረበታለህ ፊት በጀላቲ ቀረው ወይ አረ ለሞራል መጠቀም ይባል ነገር አለ ወገን እየተሳሰብን እንጂ ምንድነው ለግ ያራዳ ልጅ እስቲ ወደዳችሁ ታርለ እዛ ጋር ያያችሁት የቆመችው አሚግ የነጊ ነበረች ነጊ እንግዲህ ስለ ነጊ የሆነ ነገር የሆነ ታሪክ በጣም ነጊ እንግዲህ የዚህ አድባሪ ጦርነት ጊዜ ከነበሩ ጀብደኞች አንዱ ነው ያኔ መንጌ በፍቅር ሲጠራው ፈርስት ኤድ ነው የሚለው ምን ማለት ነው የመጀመሪያ ህክምና የሚሰጠው እሱ ነው ጠላት ሲያጎፈላ ነጊ ነበር ይወጣል በሚጓ እንዲን ይያለ እሽት ከእዝዝ ድምስዝ በቃ እንደዛ ነበር የሚያደርገው ምንድነው የሆነው የዚህ አድባሪ ጦርነት ጊዜ ትንሽ የዚህ አድባሪ እንትኖች ወታደሮች ትንሽ ታገሉ ያኔ መንጌ አልቻለም ምን አደረገ ነጌ ጋር ደወለ ነጌ ያራዳ ልጅ አይኒጂ ዋለው ታስፈልገኛል አለ ወዲያው ደወለት ነጌ ያኔት ቢሆን ጥሩ ነው ቢሾፍቱ በር ላይ በጧት ከጓደኛው ጋር ደቅ ብሎ የመጀመሪያውን ሴሽን እንደለኮሰ ነበር የተደወለለት አልቻለም ምን አደረገ ሴሽን ለጓደኛው ሰጠው ሳያጨስ እንዳትገለው 5 ደቂቃ አስጠኝ ይመጣል አሉ ሚጉን አስነሳ ወጣ ዝቅ ሲል አንደኛውን ዝቅ ሲል መስራቅ ዝቅ ሲል ድምስስ እንዳለ ምን ይቀርዋል የመጨረሻው በሳክስ በቃ ሁሉም ዲግሪዎች በቃ አጠቃላይ ይሄ ሁሉ ነገር ጨርሰን ትዝተ ማለት ነው ያኔ ምንም ቀላል ነበረው ሁለት ያልማረከው ታንክ ነበር ምን ቢያደርግ ጥሩ ነው ቀላ ጨርሷል እኮ ይታያችሁ ቀላ ጨርሷል ዝቅ አለ ሚጉን ይዞ አንደኛውን ታንክ በዚህ ጋር አንደኛውን ታንክ በዚህ ጋር ይዟቸው ከች አየር አይል ግቢ አለ ታንኩ ገብታችሁ መጎብኘት ትችላላችሁ የሚገርመው ፓርት እሱ አይደለም ሲሄድ ጓደኛውን ብሎት ነበር ሴሹን እንዳትገለው ተቀበለው አፓለው ራሱ አጭሶ ፈግሞ ገሎት ሄደ ማለት ነው ነግዬ ምርጥ ያራዳል ነግ ያበደ ነው ሲጋራው ተጭሶ ሲያርስ ሄዱ 2-3 እዝ ጨርሶ መጥቶ ሲጋራ ያደረሰበት ነግ ይመች ነግ ያራዳልች የአርብ ምሳ ስለሚባለው ምግብ ልንገራችሁ ባይዘው አይ ላይክ እንደዚህ አይነት ምግብ ቶብር ከፍላችሁ ከማታውቁት ሰው ጋር እስክትጠግቡ ድረስ ትበላላችሁ 5 ኪሎ የሚገኘው እሙማጀት አርባርብ ለየት ያለ ነገር አለ ተብለን ሄደን ነበር ልክ 6 ሰዓት ተኩል ሲል ትላልቆቹ የሙትሪዎች ስራ ይጀምራሉ የትሪዎቹ ስፋት እስከ 11 ሰው ትሪውን ከቦ መመገብ ይችላል የአርብ ምሳ በጣም የሚያቃጥለውን አርሴናልን ጨምሮ 9 አይነቶች አሉ ከዛ የምግቡ ደንብ ምን መሰላችሁ ከ8 እስከ 11 እየሆናችሁ በየትሪው ትመደባላችሁ አይታችሁት ከማታውቁት ሰው ጋር ተዋውቃችሁ እየተጎራረሳችሁ በላይ እንዲየተጨመረላችሁ እስክትጠግቡ ድረስ መብላት እዚህ ማዕድ ላይ ሁሉም ሰው እኩል ነው እሙማጀት 5 ኪሎ የስነ ጥበብና ዲዛይን ትምህርት ቤት መግቢያ ጋር ይገኛል እኔ በበኩሌ ብዙ ሰው አስተዋውቆኛል
አርብ እሙ ጋር እንገናኝ። ሞክሩት፣ ትወዱታላችሁ። ደስ የሚለው ፓርት ከምግቡ በላይ ከማታውቁ ሰው ጋር በፍቅር ቁጭ ብላችሁ ምናምን ጓደኛ ታፈራላችሁ ምናምን ደስ ይላል። በጣም ደስ ይላል። አዊሽ አንድ ቀን በሞክረው። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ዘና እንዳላችሁበት ምንም ጥርጥር የለውም። ቪዲዮን ከወዳችሁት ላይክ አድርጉ። እንዲያዩ የምትፈልጉ ሰው ካለ ሼር አድርጉት። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።